እንዳለ ቫልቮቹ በትነን አሮጌ ሲሎቹን አውጥተን እንግዲህ አሁን አዲስ ሲል እናደርግለት ነው። እቺ ሃይንዳይ አይቴን የምትባለው ሞተር ናት። ከኪያ ፒካንቶ ጋር አንድ አይነት ናቸው። ሞተራቸው አንድ አይነት ነው። ኪያ ፒካንቶ የሚባሉት ሞተራቸው አንድ አይነት፣ ሃይንዳይ አይቴን፣ ኪያ ፒካንቶ እንደዚህ አንድ አይነት ናቸው። አንድ ሀገር ምርት ናቸው። እንደገና ሞተራቸው ነው አንድ ካምፓኒ ነው ያመርተው። ያው ዘሴ ማለት ተመሳሳይ አንድ እንትን ውስጥ የሚመረቱ ናቸው። እንግዲያው እዚህ ደረጃ ደርሰናል። አሁን ሺሞቹን እንዳለ እዚህ ያሉትን አስገብተን ስፕሪንጉን አስገብተን ምን ብለን ቴስታታውን እናሳስረዋለን እዛ ጋር ወስደን። እንግዲህ ይህን ይመስላል። አሁን ስፕሪንጎቹ ምናምን አስገባባለሁ። ሃይንዳይ አይቴን የዚህ መኪና ጃዞር ለቀረ የዚህ ትንሽ መኪና እንግዲህ ጥቂት ትመስላለች። አይ አትፈት እሺ እንግዲህ አሁን ቴስታታውን ቶርክ እናደርጋለን። 4 ስቴፕ አለው። 15 ኒውተን 30 ኒውተን እና ከዛ 290 ዲግሪ ነው ያለው። አሁን 30 ኒውተን ጨረስን፣ ግን ሪቼክ እናደርገዋለን። ቼክ ስታደርገው ጊዜም ላላ ይላል። አየው ላላ ይላል። አሁን ደግሞ 30 ኒውተን ነው የምናደርገው። አሁን 30 ኒውተን ላይ ና ያዝልኝ፣ ደገፍ አድርግልኝ። ሰላሳ ኒውተን ነው። ተደርጓል። አሁን ሪቼክ ነው የምናደርገው።
እሺ አሁን 15 ኒውተን ከዛ ደግሞ ቀጥሎ 30 ኒውተን አድርገናል። አሁን ደግሞ 290 ዲግሪ ነው የሚሰራው። 190 ዲግሪ ይሰራል፣ ቀጥሎ ደግሞ ሌላ 90 ዲግሪ ይሰራል። አሁን እሱ ረጅም ነው። ከዚህ ታሳይቻቸዋለሁ። አሁን እንዲህ ከሆነ እንዲህ ሲመጣ 90 ዲግሪ ሆነ ማለት ነው። ገባ? ከዚህ ታሳይቻቸው ወደ ኋላ ሄዳችሁ ማየት ትችላላችሁ። እንግዲህ እነዚህ ሊፍተሮች ናቸው፣ ቫልቭ ሊፍተሮች ናቸው። እነዚህ ምንም አጀስት አይደረጉም፣ ምን አይደረጉ፣ ሰልፍ አጀስት ናቸው። በዘይት ነው ኦፕሬት የሚያደርጉት። አሁን እነዚህ ወስደን እዛ ላይ አንድ ባንድ እንገጥማቸዋለን። እዛ ላይ እያንዳንዱ ቤት አንዳንድ አለው። 16 ናቸው እነዚህ ብዛታቸው። አሁን ወስደን እንገጥማቸዋለን። እነዚህ ሊፍተሮች ናቸው። እነዚህ መኪኖች ከኪያ ፒካንቶ ጋር ይመሳሰላሉ። ሞተራቸው አንድ አይነት ነው። እነዚህ ሰልፋጀንት ናቸው እኮ ሰልፋጀስት ናቸው። ሰልፋጀስት ማለት በዘይት ነው ኦፕሬት የሚያደርጉት። እንደዚህ አጀስት ምናምን አይደረጉም። እነዚህ ዘይት ነው የሚወጥራቸው። ልክ እንደተነሱ ዘይት ይወጥራቸዋል። አንድ አይነት ናቸው እነዚህ። ይሄ እንደ ፒስተን ነው። ገባ? ዘይት ይገባን ይወጥረዋል። እነዚህ አሪፍ ቴክኖሎጂ ናቸው። አሁን ኮሮላ ይሄ 2NZ ምናምን የሚባሉት ደግሞ የነሱ ካምሻፍቱ ዳይሬክት ካፑን ነው የሚያገኘው። የነዚህ ደግሞ እነዚህ ነው የሚያገኛቸው።
አሁን አልብሮውን ወይም ካምሻፍቱን እናምተን ቁጭ ብናደርገው እዚህ ጋር ቁጭ አድርገን እናደርግበታለን። እንግዲህ አሁን ካፑን ደግሞ ገጥመን ደግሞ እናሳያቸዋለን ከነ አልብሮ። እዚህ ከላይ ናማ አሳያቸው እንደዚህ አብሩና እንግዲህ ታይሚንጉን እናሳስርና ደግሞ እናሳያቸዋለን። ታይሚንጉን እናስረዋለን። እንግዲህ ታይሚንጉን ይኸው ሰርተነዋል እንደምታዩት ይኸውላችሁ አሁን እዚህ ጋር ትታያችኋለች። እቺ ዶቷ እዚህ ጋር ዶት አለች። ይኸውላችሁ ዶቷ ከዚህ ከቼኗ ላይ እንትን አለች፣ ጠቆር ያለች ቼን አለች። ጠቆር ያለች ናት። ከሌሎቹ እንደ ብሮንዝ ጠቆር ያለች ነገር ናት። እሷ ጋር ይሆናል። ሁለተኛው ደግሞ ይኸውላችሁ ይሄ ዶት እዚህ ጋር ጠቆር ካለው ቼን ጋር ጠቆር ያለው ቼን ጋር ይኸውላችሁ። ሶስተኛው ደግሞ ይሄ ነው የክራንክ ሻፍት ይኸውላችሁ። የክራንክ ሻፍቱ ይኸውላችሁ እቺ ዶት ከጥቁሯ ጋር ይኸውላችሁ ይሄ ነው እንግዲህ ይሄን ይመስላል። ሃዩንዳይ i10 እንግዲህ ነገ እንጭናታለን ብዬ አስባለሁ። ይሄን ይመስላል እንግዲህ